ጎጃም ሰሜን በምስራቅ የደቡብ ተራራ ናፋውታ ተናገር ወያገር የጎጃም የሱማ ብርሃን ናፋውታ ተናገር አምና እናታች አምና እንዴት እንደነበር ምንድነው አዲያ የምሰማው ይሄ ነጫጭባ ፋሽስት ወደ ሀገራችን ዘልቋል ምን ይሄ ብቻ ንጉሱ ራሳቸው ሸሽተዋል አገሩ ጠቅላላ ተምሷል ምነው ይው ምን ያህል ጦር አስከትሎ ይደርሷል አሉ ስንቱን ጀግና እየገደለ ስንቱን ደብር አቃጥሏል ቆይ ዛሬያን ግን ይሄ ሁሉ ሲሆን በላይስ ሆነ ሽፈራው አልሰምተውም ወይ እንጂ አለዱ ነጫጭባ ፋሽስት አላወቃቸው መሰል እንደሳት እንደሚፈጁት መቼም ታላበዱ በቅር የጎጃምን ምድር አይረግጧት በመውዚር እየታጨር ሬሳቸው አብይን የሚወረው በላይ ዋዛ ሰምን መላክ ያወጣዋል አንደዚህ በላይ ተውሏል እኮ ወይ ጎት ሏጥቆሱ ናት በላይ ብላኛለች ለውጤ አረ ልጅ ለውጤ አብዮት ናስቲ ማን የጠረኝ እኔ ነኝ እና ሸሹ አልከኝ ንጉሱ ዳግም ላይ መለሱ ሀገር አለኝ ግዛት አለኝ ብለው ላይ ሳሱ ወንድም አለም በርግጥ ሸሽቷል ንጉሱ የነገር ሁሉ እውነት ነው መኩሪያ በዚህ ቀውጢ ሰዓት ሰው ትሻለች ኢትዮጵያ የአገር ያለ ትላለች አብሲኒያ እንጂ ንጉሱማ ጥራቅምባቸውን ጠቅልለው ሸሽቷል አሉ ወደ ጠላት ሀገር ወዲያ አላ ሲገባ ባንድ